ሰላም ጤና ይስጥልኝ። ሰላም ለእናንተ ይሁን በያላችሁበት ሰላምታችን ይድረሳችሁ። ይህ እልፍ ቴክኖሎጂ ሶሉሽንስ ዩቲዩብ ቻናል ነው። በዛሬው ቪዲዮአችን ይዘነው የመጣነው የሲስኮ ፋየርዎል ኮንፊግሬሽን ነው። ሲስኮ ፋየርዎል ኮንፊግሬሽን የተለያዩ የኮንፊግሬሽን ታይፕስ አሉ። ከዚያ ውስጥ አንደኛው ዞን ቤዝድ ፖሊሲ ፋየርዎል ይባላል። ስለዚህ ትራፊኮችን በዞን ከፋፍለን እንዴት ማኔጅ ማድረግ እንደምንችል የምናየው ነው። በዚህ አጋጣሚ የሲስኮ ኔትወርክ ሴኩሪቲ ኮርስን እየወሰዳችሁ ያላችሁ ወይም ደግሞ እሱን መውሰድ የምትፈልጉ ከዚያ ውስጥ ፕራክቲካል ላቦች ውስጥ አንደኛው ነው ይሄ። ስለዚህ አንዳንድ የኢንተርፌስ የዞን ኔሚንግ የመሳሰሉት የተወሰነ ልዩነት ቢኖረውም ሎጂኩና ስራው አንድ አይነት ስለሆነ እሱን በቀጥታ ለዚያ መጠቀም ትችላላችሁ። ስለዚህ የሲስኮ ፋየርዎልን ስለሆነ ኮንፊገር የምናደርገው ወይም ደግሞ የሲስኮ ራውተርን አዜ ፋየርዎል ነው ኮንፊገር የምናደርገው። ስለዚህ በሲስኮ ፓኬት ትሬሰር ስለሆነ የምናየው ይሄን ይመስላል ቶፖሎጂው። ያው ቶፖሎጂውን ቀርቦ መስራቱ ጊዜን ለመቆጠብ ስለሚጠቅም ቶፖሎጂውን ኦልሬዲ የፋየርዎል ወይም ደግሞ የነዚህ የሴኩሪቲ ኮንፊግሬሽንስ ላይ እየደረሳችሁ ስለሆነ እንዴት ቶፖሎጂው ተሰራ፣ እንዴት ኢንተርፌሶች ኮኔክትድ ሆኑ የሚለው ኢሹ ለእናንተ አሳሳቢ ስላልሆነ ቀድሜ ማዘጋጅቸዋለሁ። እንደነገርኳችሁ ሜን ኦብጀክቲቫችን ኢምፕሊመንት ማድረግ የፈለግነው ዞን ቤዝድ ፖሊሲ ፋየርዎል ነው። ስለዚህ የምንሰራቸው ስራዎች ደግሞ ወደ 7 ስቴፖች አሉን። እስከ ቬሪፊኬሽኑ 7 ስቴፕ ሲባል በጣም አጫጭር ነው። በአጭር በፍጥነት እንጨርሰዋለን። የመጀመሪያው ቤዚክ ሴቲንግ የምንላቸውን ኮንፊገር ማድረግ ነው። ሶስቱም ራውተሮች ላይ 3 ራውተሮች አሉን። ዞን ቤዝድ ፖሊሲ ፋየርዎሉን የምንሰራው እዚህኛው ራውተር 3 ላይ ነው። ራውተር 2 እንደ ኢንተርኔት ሰርቪስ ፕሮቫይደር እንደ በእኛ ሴናሪዮ እንደ ኢትዮ ቴሌኮም ዲቫይስ እንወስደዋለን። ራውተር 1 ደግሞ ሪሞት እንዳለ ከኢትዮ ቴሌኮም ኔትወርክ በኋላ ያለ ሌላ ኤክስተርናል ኔትወርክ ወይም ደግሞ ሪሞት ኔትወርክ አድርገን ወስደውና የኛ ሎካሊ ኮንፊገር የምናደርገው ራውተር 3 ሆኖ 3 ዞኖች ይኖሩታል። ዴምዝ ያለን፣ ኢንሳይድ ዞን አለን፣ አውትሳይድ ዞን ወይም ደግሞ ኢንተርኔት የምንለው አለ። እነዚህን ነው አፕላይ የምናደርገው በኋላ። ለጊዜው ግን 3ቱን ራውተሮች ኮንፊግሬሽን ቤዚክ ሴቲንግ እንሰራለን። ቤዚክ ሴቲንግ በዚህኛው ሳይድ ያስቀመጥኋቸው ናቸው። ቤዚክ ሴቲንግ የምንላቸው ለዚህኛው ኮንፊግሬሽን ሆስት ኔም ኮንፊገር እናደርጋለን። ፓስወርዶች አሉን። ዩዘር ኔም ክሬት እናደርጋለን ለኤስኤስኤች ኢኔብል ለማድረግ። ዶሜን ኔም ክሬት እናደርጋለን። አርኤስኤ ጀነሬት እናደርጋለን። እነዚህ ጉዳዮች እነዚህ ቤዚክ ሴቲንግ የምንላቸው በሙሉ ከዚህ በፊት በሌላ ላብ የሰራናቸው ስለሆኑ በፍጥነት ነው የምንሰራቸው። እነዚህን እያንዳንዱ ራውተር ላይ ከጨረስን በኋላ ኢንድ ቱ ኢንድ ኮኔክቲቪቲ፣ ምክንያቱም የተለያዩ ኔትወርኮች ስላሉን ፒሲዎቹ እያንዳንዱ ኔትወርክ ላይ አንዳንድ ፒሲ አለን። እነዚህ ኮሚኒኬት ማድረጋቸውን ሰክሰስፉሊ ካየን በኋላ ወደ ፋየርዎል ኮንፊግሬሽናችን ወይም ደግሞ ይሄ ፖሊሲ ፋየርዎል ኢምፕሊሜንቴሽናችን እንሄዳለን። ሁለተኛው ስቴፕ እሱ ነው የሚሆነው። ሁለተኛው ስቴፕ ላይ ዞን ክሬት እናደርጋለን። ዞኖችን ክሬት ካደረግን በኋላ ትራፊክ አይደንቲፋይ እናደርጋለን ወይም ደግሞ ክላሲፋይ እናደርጋለን። ከትራፊክ ክላሲፊኬሽን በኋላ ያንን ትራፊክ ማኔጅ የምናደርግበት ፖሊሲ ዲፋይን እናደርጋለን። ያ ፖሊሲ ኢምፕሊመንት የሚደረግበት ደግሞ ዞን ፔር የሚባል አለ። ከየትኛው ዞን ወደ የትኛው ዞን ጀስት ላይክ ዳይሬክሽን እንደማለት ነው። ከአንዱ ዳይሬክሽን ወደ ሌላ ዳይሬክሽን ወይም ደግሞ ከአንድ ዞን ወደ ሌላ ዞን ያለውን ትራፊክ ፔር እንሰራለትና መጨረሻ ላይ ኢንተርፌሶቹ የእያንዳንዱ ዞን ሜምበር የሆኑትን ኢንተርፌሶች አይደንቲፋይ እናደርጋለን ወይም ደግሞ አፕላይ እናደርግባቸዋለን ፖሊሲውን። መጨረሻ ላይ አፕላይ ያደረግናቸውን ኮንፊግሬሽንስ በትክክል መስራታቸውን ቼክ ለማድረግ ቬሪፊኬሽን ኮማንዶችን እያየን አፕላይ እናደርጋለን ማለት ነው። አይፒ ፕላናችን ሪሞት ላን ያለው የአር1 168.10/24 ኔትወርክ ይኖረናል። አር1 እና አር2 የሚገናኙበት እዚህ ጋር ያለው ደግሞ 10.1.1.0/30 በአር2 እና በአር3 መካከል ደግሞ 10.2.2.0/30 ይኖረናል። እዚህኛው ጋር ያለው 192.168.3.0/24 ኢንሳይድ ኔትወርካችን 192.168.3.0/24 ኦኬ። ስለዚህ ቤዚክ ሴቲንግ ከራውተር 1 እንጀምራለን። ሆስት ኔም ሚኒመም ፓስወርድ ሌንግዝ ሴት እናደርጋለን ለሴኩሪቲ።
ቪሲ ሞጁል ሊንክስ ኮንሶል ኤንድ ቪቲአይ ኮንፊገር እናደርጋለን። እዚህ ጋር የምንጨምረው ትራንስፖርት ኢንፑት ኤስኤስኤች ይህ ኢንተርፌስ ከላኑ ጋር የተገናኘው ስለሆነ ዲስክሪፕሽን መስጠት ኢትስ ኤ ፕሮፌሽናል ዌይ። ይህኛው ኢንተርፌስ ደግሞ ከራውተር ቱ ጋር የተገናኘው ነው። ኢንተርፌሶቹ እነዚህ ናቸው። ስለዚህ ራውቲንግ እንሰራለን። ዲፎልት ራውት እንሰራለን። ሴቭ አድርገናል። ራውተር ቱ ጋር እንገባለን። ተመሳሳይ ኮንፊግሬሽን ነው አፕላይ የምናደርገው። ኦኬ ስታቲክ ራውቲንግ እንሰራለን። ሪሞት ኔትወርኮችን በስታቲክ እንሰራለን። እዚህ ጋር አይኤስፒ ራውተር ስለሆነ ይሄ የአር1 ላን ኔትወርክ ነው። ይሄው ደግሞ የአር3 ኢንሳይድ ኔትወርኩ ማለት ነው።
የአር3 ዲኤምዚ ኔትወርክ ነው ይሄኛው። ጉድ ራውተር 3 ላይ እንገባለን። ሶሪ እዚህ ጋር ዩዘር ኔም which is connected to inside LAN. Sorry. Which is connected to DMZ. ዲፎልት ሩት መስራት አለብን። ወደ አይኤስፒው ፒሲዎችን ኮንፊገር እናደርጋለን። እሺ አሁን ኢንድ ቱ ኢንድ ኮኔክቲቪቲ ቼክ እናደርጋለን። ቤዚክ ሴትን ስለጨረስን ፒሲዎቹ ኮሚኒኬት ማድረጋቸውን ካረጋገጥን በኋላ ወደ ዚፒኤፍ ኮንፊግሬሽናችን እንሄዳለን። ይሄ ሪሞት ላይ ያለ ነው። ስለዚህ እዚህ ጋር ሆነ እነዚህ ሁለቱን ፒንግ ካደረግን በቂ ነው። 198 310 እና 198 3310 ፒንግ ማድረግ ይኖርብናል። ኦኬ ሰክሰስፉል ነው።
ቼክ ይሄኛው ደግሞ ዲኤምዚ ላይ ያለው ማለት ነው። ኦኬ ሪቨርስ ሳይድ ቼክ ማድረግ ከፈለገ እዚህ ጋር ሆነ ሁለቱም ላይ ቼክ እናድርግ ሪሞቱን ፒንግ ማድረጋቸው። ኦኬ ጉድ ኦኬ። ስለዚህ ሩሉን ኢምፕሊመንት ካደረግን በኋላ እዚህ ጋር ሆነ ዲኤምዚ ላይ ሆነን ፒንግ ስለማይፈቀድ አሁን ዲኤምዚ ወደ ውጭ ወጥቷል። ሪሞቱን ኢንሳይዱን ፒንግ ማድረጉን ደግሞ እዚህ ጋር 3 አድርገን ቼክ እናድርገው። ይሄ ኢንሳይድ ኔትወርካችን ነው። ስለዚህ ከዲኤምዚ ሆነን ፒንግ አድርገን አዳይን ኢንሳይድ ኔትወርክ። ስለዚህ እነዚህን ነገሮች በኋላ ኢምፕሊመንት ካደረግን በኋላ ደግመን ቼክ እናደርጋቸዋለን። ስለዚህ ወደ ኢምፕሊመንቴሽኑ ነው የምንሄደው ማለት ነው። ኢምፕሊመንት እናደርገው እዚህኛው ራውተር ላይ ነው፣ እዚህ ፒኤፍ ራውተራችን ላይ። ስለዚህ የመጀመሪያው የሚሆነው ምንድነው ግሎባል ኮንፊግሬሽን ሞድ ላይ ሆነ ዞን ክሬት ማድረግ ነው። ኦኬ ክሬት ማድረግ ብቻ ስለሆነ በኋላ እንላለን። ሶስቱን ክሬት አድርገን እንጨርሳለን። አፓሮል ጠቀምና ዞን ሴኩሪቲ ብዬ ኢንተርኔት ወይም አውትሳይድ ነው። ይሄኛው ደግሞ ኢንሳይድ። ሌላኛው ደግሞ ዲኤምሲ በኔትወርክ ሴኩሪቲ የሲስኮ ላብ ላይ ኮንፍርም ብሎ ይሰራዋል። ስለዚህ እናንተ በሁለቱም መንገድ መጠቀም ትችላላችሁ። ኢትስ ኤ ማተር ኦፍ ኔሚንግ። ስለዚህ አሁን የመጀመሪያውን ስቴፕ ሰርተናል። ቀጣዩ የሚሆነው ፖሊሲ ክላሲፊኬሽን ነው። ስለዚህ ክላስ ማፕ የሚባል ኮማንድ እንጠቀማለን። ታይፑ ኢንስፔክት ነው። ማች ኤኒ ብለን የክላስ ማፕ ኔሙን እንሰጠዋለን። ስለዚህ እነዚህ ኢንሳይድ ፕሮቶኮልስ ቢሆኑ ይሄ የክላስ ማፑ ኔም ነው ማለት ነው። ኢንተር እንላለን። እዚህ ጋር ሆነን እዚህ ውስጥ የምንፈቅዳቸውን ወይም ደግሞ አለው የምናደርጋቸውን ፕሮቶኮልስ ሊስት እናደርጋለን። እነዚህን ፈቅደናል። አንድ ክላሲፊኬሽን ሰርተናል። ሁለተኛው ደግሞ ማች ኤኒ ዲኤምዚ ፕሮቶኮልስ። ኦኬ ዲኤምዚ ፕሮቶኮልስ ደግሞ የምንፈቅዳቸው ማች ኤኒ ማለት ከነዚህ ውስጥ አንደኛውን ቢገኝ ሩሉ አፕላይ ይደረጋል ማለት ነው። ሶስት ዞን ያለን አንደኛው አውትሳይድ ስለሆነ እዚህ ክሬት አናደርግም። ስለዚህ ከኢንሳይድ ወደ አውትሳይድ ከዲኤምዚ ወደ አውትሳይድ የሚሄዱት ፕሮቶኮሎች ካታጎራይዝ ተደርገዋል ማለት ነው። ይህን ካደረግን በኋላ ፖሊሲ ነው ዲፋይን የምናደርገው። ፖሊሲ ማፕ እንላለን። ስለዚህ ፖሊሲ ማፕ ኔሙን እንሰጠዋለን። ኢንሳይድ ወደ ኢንተርኔት ወይም አውትሳይድ። እዚህ ጋር ሆነን ክላስ ታይፕ ኢንስፔክት ብለን የክላስ ማፑን ኔም አምጥተን እንሰጠዋለን። ይህንን ማለት ነው። ኤግዛክት ኔሙን መስጠት ይኖርብናል። ስለዚህ ኢንሳይድ ቱ ኢንተርኔት የኢንሳይድ ፕሮቶኮሎች ናቸው ኢንስፔክት የሚደረጉት። ስለዚህ አክሽኑ ምንድነው? ኢንስፔክት። እዚህ አክሽኑን እንጽፋለን።
ኤግዚት እንወጣና አንዱን ጨርሰናል። አንደኛው ይቀረናል ለዚህኛው። ዲኤምዚ ፕሮቶኮልስ ኢንስፔክት የሚደረጉት ፕሮቶኮሎች ዲኤምዚ ፕሮቶኮልስ ተብለው ክላሲፋይ የተደረጉት ናቸው። አክሽኑ ኢንስፔክት። ስለዚህ ፕሮቶኮል ክላሲፋይ ያደረግን፣ ፖሊሲ ዲፋይን አደረግን፣ አፕላይ የምናደርግበት አሁን ዞን ፔር የሚባለው ይሆናል ቀጣይ። ኦኬ ስለዚህ እዚህ ጋር ሆነን ዞን ፔር ሴኩሪቲ ዳይሬክሽን ነው ጀስት ላይክ ይሄኛው የምንሰጠው። ስለዚህ ኢንሳይድ ከፖሊሲ ማፑ ጋር ተመሳሳይ እንዳይሆን ኔሞ እንደዚህ ማድረግ እንችላለን። እንዲህ ካደረግን በኋላ ሶርስ ዴስቲኔሽን ሶርስ እና ዴስቲኔሽን ክሬት ያደረግነውን የሴኩሪቲ ዞን ነው አፕላይ የምናደርገው። ሶርስ ኢንሳይድ ነው፣ ዴስቲኔሽን ኢንተርኔት ነው። እዚህ ጋር ሆነን አፕላይ የምናደርገው ሰርቪስ ፖሊሲ እንልና የፖሊሲውን ኔም እንሰጣለን። ፖሊሲ ማፕ። ስለዚህ ፖሊሲ ማፓችን ኢንሳይድ ቱ ኢንተርኔት ራሱ እዚህ ጋር አፕላይ ያደረግነው ማለት ነው። ኢንሳይድ ቱ ኢንተርኔት። ኦኬ ስለዚህ ሌላ ዞን ፔር ሶርስ ዲኤምዚ ነው፣ ዴስቲኔሽን ኢንተርኔት፣ ሰርቪስ ፖሊሲ ፖሊሲ ኔም ዲኤምዚ ቱ ኢንተርኔት። ጉድ። ስለዚህ ራይት ኮንፊግሬሽናችንን ማየት እንችላለን። እነዚህ ቤዚክ ኮንፊግሬሽንስ ናቸው። እዚህ ጋር እንግባ። ክላስ ማፕ ታይፕ ኢንስፔክት ኤኒ ኢንሳይድ ፕሮቶኮልስ ልክ ነን። ዲኤምዚ ፕሮቶኮልስ ልክ ነው። በዲዛይናችን መሰረት እንሰራ ነው። ሶሪ ፖሊሲያችን ደግሞ ሁለት ፖሊሲ ያለን ኢንሳይድ ቱ ኢንተርኔት እና ዲኤምዚ ቱ ኢንተርኔት። እዚህ ጋር ኢንሳይድ ፕሮቶኮልስ ናቸው ኢንስፔክት የሚደረጉት፣ እዚያ ደግሞ ዲኤምዚ ፕሮቶኮልስ ናቸው ኢንስፔክት የሚደረጉት። እዚህ ጋር ስንመጣ ያው ዞኖቹ ክሬት ተደርገዋል። ዞን ፔር ሁለት አለ። ኢንሳይድ ቱ ኢንተርኔት፣ ሶርስ ኢንሳይድ፣ ዴስቲኔሽን ኢንተርኔት። አፕላይ የሚደረገው ፖሊሲ ኢንሳይድ ቱ ኢንተርኔት። ሌላኛው ዞን ፔር ዲኤምዚ ቱ ኢንተርኔት ነው። ሶርስ ዲኤምዚ፣ ዴስቲኔሽን ኢንተርኔት። አፕላይ የሚደረገው ፖሊሲ ዲኤምዚ ቱ ኢንተርኔት ፖሊሲ ክሬት ያደረግነው ማለት ነው። ሶ አሁን የሚቀረን ምንድን ነው? ኢንተርፌሶቹን የዞን ሜምበር ማድረግ ነው። ይሄ ማለት ኢንተርኔት ነው። ስለዚህ ኢንተርኔት ይሄኛው ደግሞ የኢንሳይድ ነው። ስለዚህ አፓሮ ብጠቀም ይህንን ኮማንድ ተጠቅሜ ይህንን መቀየር ማለት ነው። ኢንሳይድ ሌላኛው ኢንተርፌስ ይሄኛው ደግሞ ዲኤምዚ ኢንተርፌስ ነው። ስለዚህ አፓሮ ልጠቀምና ዞኑ ዲኤምዚ ማለት ነው። ጉድ ሴቭ። ስለዚህ በቀላሉ ኮንፊግሬሽናችንን ኦልሞስት ጨርሰናል። ስለዚህ ቼክ እናደርጋለን። ሶ በሩላችን መሰረት በግልጽ የሚታየው ዩዲፒ፣ ቲሲፒ እና አይሲኤምፒ ከኢንሳይድ ወደ አውትሳይድ ነው የተፈቀዱት።
ዌብ ፕሮቶኮልስ እና ዲኤንኤስ ፕሮቶኮልስ ከዲኤምዚ ወደ አውትሳይድ ተፈቅደዋል ወደ ኢንተርኔት። ስለዚህ አሁን ቼክ የምናደርገው ፒንግ ከዚህ ተነስቶ ወደዚህ መስራት አለበት፣ ከዚህኛው ግን መስራት የለበትም። ፒንግ ቅድም ቼክ ያደረግነው ነው ለምሳሌ ይሄ። ስለዚህ ይሄ ስቲል አሁንም ይሰራል። ለምን? አይሲኤምፒ ከኢንሳይድ ፕሮቶኮልስ ውስጥ ነው። እዚህ ጋር ስንመጣ ግን ፒንግ መስራት የለበትም። ይሄ ማለት ሪሞት ኔትወርኩ ይሄ ነው ወደ ኢንተርኔት የሚሄደው። ለምሳሌ ስክሮል ባደርግ ቅድም ፒንግ አድርገነዋል ይሄንን፣ ይሄኛውን ማለት ነው ሰክሰስፉል ፒንግ ነው። እዚህ ጋር ግን ታይም አውት ነው፣ አይሰራም። ስለዚህ ኢምፕሊሜንቴሽናችን ትክክል ነው ማለት ነው። ከዚህ ጋር ፒንግ ማድረግ አይቻልም ከዲኤምዚ፣ ከዚህ ጋር ግን ፒንግ ማድረግ ይቻላል። ኦኬ፣ እርስ በርስም ፒንግ አይደራረጉም። ለምሳሌ ሌላኛው ሰክሰስፉል ፒንግ ቅድም ይሄ ነበር፣ እዚህ ራውተር እዚህ ፒሲ ላይ። ይሄ ማለት ዲኤምዚ ውስጥ ያለ ፒሲ ነው። ከዲኤምዚ ወደ ኢንሳይድ ማለት ይሄኛው ነው። ኦኬ፣ እዚህ ጋር ያለው አይፒ ነው ይሄ። ስለዚህ እሱንም ፒንግ ማድረግ አይቻልም። አሁን ከዚህ ሳይድ ከዚህ ከዲኤምዚ ፒንግ ወደ የትኛውም ስለማይቻል ኦኬ፣ ስለዚህ ሰክሰስፉል አይደለም ይሄ ራሱ። በትክክል ሰርተናል ማለት ነው። ሌላው ኤስኤስኤች የቲሲፒ ፕሮቶኮል ነው። ስለዚህ ቲሲፒ ከዚህ አልተፈቀደም፣ ከዚህ ግን ተፈቅዷል። ስለዚህ ኤስኤስኤች ራውተር ዋንን ኤስኤስኤች በማድረግ ቼክ እናድርግ ከሁለቱም። ከዚህ ከኢንሳይድ እንችላለን፣ ከዲኤምዚ ግን አንችልም። ከዚህ ሰክሰስፉል መሆን አለበት። ይህ ማለት የራውተር ዋን ሎክ ራውተር ዋን ላይ ገብተናል። ስለዚህ ልክ ነን ቲሲፒ ስለተፈቀደ ከዚህኛው ማለት ነው። ከዚህ ግን አይቻልም። እዚህኛው ላይ ኤስኤስኤች ማድረግ የለብንም ራውተር ዋንን። ሎክ በተነሳንበት ኦብጀክቲቭ በትክክል ኮንፊገር አድርገናል ማለት ነው። ስለዚህ የዛሬው ኮንፊግሬሽናችን ይህንን ይመስላል። በየራሳችሁ ፒሲ ላይ ሞክሩት። ቻሌንጆች ካጋጠሟችሁ ኮሜንት ላይ ያስቀምጡልን። እዚህ ዛሬ የነበረን ቪዲዮ ይህንን ይመስላል። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ የምንለቃቸው ቪዲዮዎች ወዲያውኑ እንዲደርሷችሁ። ይህንን ቪዲዮ ደግሞ ጠቃሚ ነው ብላችሁ ካሰባችሁ ለሌሎችም ይህን ለሚፈልጉ እንዲደርሳቸው ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ስለነበረን ጊዜ በጣም እናመሰግናለን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልን። ቻው ቻው።